بسم الله الرحمن الرحيم. الحمد لله رب العالمين، وصلى اللهم وسلم على نبينا محمد وعلى آله وصحبه أجمعين، وبعد. أيها الأخوة والأخوات، أحييكم بتحية الخالدة ألا وهي السلام عليكم ورحمة الله وبركاته. ውድ ወንድምናት በያላችሁበት ሰላማችሁ ይብዛ እያልኩ ተከታታይ ወደ እናንተ ማድረሰውን ቪዲዮ ዛሬም እንደ ልማዴ በሱ ገዛ ጀምሬያለሁ። ኢንሻአላህ ትላንት ካቆምንበት ዛሬ የምናነሳ ይሆናል። ትላንት ባሳለፍናቸው ቪዲዮ ስናይ ነበር አያሙል ዐሸር ከዙል ሒጃ ወር የመጀመሪያው 10ቱ ቀናት ያላቸውን ብልጫ ስናይ ነበር። ዛሬም እዛው ላይ የምናጠነጥን ይሆናል ኢንሻአላህ። ታዲያ በዚህ አያሙል ዐሸር በዙል ሒጃ ወር የመጀመሪያው 10ቱ ቀናት ምን ብንሰራ ወደ አላህ እንቃረባለን የሚል በዛ የምናይ ይሆናል ማለት ነው ኢንሻአላህ። ታዲያ ትላንት ባሳለፍነው ቪዲዮ በእኒህ ቀናት ጾም ብንጾም ተወዳጅ እንደሆነ አይተን ነበር። ዛሬ ደግሞ ይዤላችሁ የቀረብኩት በእኒህ ቀናት ዚክር ብናበዛ፣ ቁርአን መቅራት ብናበዛ፣ ሌላኛው ዱዓ ብናበዛ፣ ሌላኛው ሙጥለቅ ተክቢርታዎች ብናበዛ በጣም ቦታ አለው ማለት ነው። ሊየዝኩሩ እስመላሂ ፊ አያም ማዕሉማት በታወቁ ቀናት አላህን ሊያወሱት የሚለው አንቀጽ ሱረቱል ሐጅ ላይ ያለውን ፈሰረ ኢብኑ ዐባስ አያም አልማዕሉማት ቢአነሃ አያም አልዐሸር ሚን ዚል ሒጃ። ታዲያ ኢብኑ ዐባስ ይችህ የታወቁ ቀናት የዚል ሒጃ ወር የመጀመሪያው 10ቱ ቀናት ነው በማለት ትርጓሜ ሰጥተዋል። አንጋፋው ሙፈሲር ኢብኑ ዐባስ أي الذكر والتسبيح والدعاء والتهليل والتحميد والعمل الصالح فيها مستحب ومحبب إلى الله تعالى وله أجر عظيم مضاعف. مالتم بني كانت الحمد لله بنل سبحان الله بنل ታዲያ ዱዓ ብናበዛ፣ ሌላኛው ሙጥለቅ ተክቢርታዎችን ብናበዛ። ተክቢርታ ስንል ሙጥለቅና ሙቀየድ አለ። ሙጥለቅ ማለት የዚል ሒጃ ወር ከገባበት ከመጀመሪያው ቀን ከሮብ ጀምሮ ታዲያ እስከ 9ኛው ቀን ድረስ የሚባል ተክቢርታ አለ ማለት ነው። ከማ ፈዐለ ዐብደላህ ኢብኑ ዑመር ወአቡ ሁረይራ ረዲየላሁ ዐንሁማ። አቡ ሁረይራና ዐብደላህ ኢብኑ ዑመር ወደ ገበያ በመውጣት እንደተገበሩት ሁላ ማለት ነው ተክቢርታ ሲሉ እንደነበር